በአንድ ጥንታዊ ከተማ ይኖር የነበረ አንድ ልጅ ነበር። ይህ ልጅ ቤተሰቡ በድህነት ይቸገር ስለነበር ከፍተኛ የሆነ ሀብታም የመሆን ጉጉት ነበረው። አንድ ቀን ከከተማ ወጣ ብለው የሚኖሩ አንድ ትልቅና አስተዋይ ሰው እንዳሉ ሰምቶ ጉዞውን ወደዚያ ይጀምራል። ከረጅምና ከአድካሚ ጉዞ በኋላ እኚህን ሰው ያገኛቸዋል። እርሱም በታላቅ ጉጉትና ተስፋ ሆኖ ሀብታም ሰው ለመሆን ከአሁን ጀምሮ መስራት ብጀምር ምን ያህል ጊዜ ይወስድብኛል ብሎ ጠየቃቸው። አስተዋዩ ሽማግሌም 10 ዓመት ብለው መለሱለት። በዚህ ጊዜ ልጁ 10 ዓመት መርዘሙን ተመልክቶ በደንብ በርትቼና ጠንክሬ ብሰራስ ምን ያህል ጊዜ ይወስድብኛል ብሎ ጠየቃቸው። እርሳቸውም ትንሽ ደቂቃ አሰብ አደረጉና 20 ዓመት ብለው መለሱለት። ልጁም ግራ በመጋባት በድጋሚ ጠዋትም ማታም ምንም ሳላቋርጥ ጠንክሬና በርትቼ ብሰራስ ብሎ ጠየቃቸው። እርሳቸውም ቀበል አድርገው 30 ዓመት ብለው መለሱለት። በዚህን ጊዜ ልጁ ግራ እንደተጋባ ጌታዬ ምንም አልገባኝም፣ በጣም ጠንክሬና ጊዜን ሰጥቼ በሰራው ቁጥር ጊዜ ይወስዳል ማለት ነው? ይህ ለምን ሆነ ብሎ ጠየቃቸው። አስተዋዩ ሽማግሌም ፈገግ በማለት ንግግራቸውን ጀመሩ። የአንድ ትልቅ ተራራ ጫፍ ላይ ለመውጣት አሰብክ እንበል። እናም የተራራውን ጫፍ ብቻ እያየ በችኮላ መውጣት ብትጀምር ትወድቃለህ። በወደክ ቁጥር ደግሞ ያንን ተራራ ለመውጣት የሚወስድብህ ጊዜ ይበልጥ እየጨመረ ይመጣል። ስለዚህ ልጄ ሁል ጊዜ አንድ ቦታ ቶሎ መድረስ የምትፈልግ ከሆነ መድረስ የምትፈልግበት ቦታ ላይ አታተኩር። ነገር ግን ትኩረትን መንገድ ላይ ብቻ ይሁን። በእያንዳንዱ ጉዞ ውጣ ውረድና በአጠቃላይ ሂደቱ ተደሰት። ሕይወት ልክ እንደዚህ ነች። ውጤት ላይ ብቻ ባተኮርክ ቁጥር አቅጣጫህን ትስታለህ። አንተም በሕይወት አዲስ ቦታ መድረስ ስትፈልግ በየዕለቱ ተግባር ላይ አተኩር። በሂደቱም ደስተኛ ሁን። እናም ተማርበት። እያንዳንዱ እድገትንም አክብረው። ከዛም መድረስ የምትፈልግበት ቦታ በቀላሉ መድረስ ትችላለህ ብለው መክረው አሰናበቱት። ልጁም አመስግኖ በደስታ የሕይወቱን ጉዞ ጀመረ።